ሲቪያችንን የምናዘጋጅበት ጉግል ዶክ ይሆናል ማለት ነው። ቀጥታ ከማዘጋጀት በፊት የምንላቸው መረጃዎች ምን ይሆናሉ? አስፈላጊ መረጃ ሙሉ ስም፣ ስልክ ቁጥር፣ ኢሜል አድራሻ ይጠበቃል። ማጠቃለያ ደግሞ ቁልፍ ችሎታዎችና ስኪሎች ያስፈልጉናል ማለት ነው። እነሱንም ማስገባት ይኖርብናል ማለት ነው። ስለዚህ እነዚህ ከሆኑ እንዳወቅን ሲቪ ስንጽፍ ምንድን ነው መዘርዘር ያለብን? ኤክስፔሪየንስ ሊስት፣ ዩር ፕሪቪየስ ጆብ፣ ከዚህ በፊት የሰሯቸው አዲስ ስራዎች እየጀመራችሁ ከሆነ ምንም ልምድ ከሌሎት ባዶ መተው ይቻላል። ግን ባዶ መተውም አይመከርም። ኤአይ ተጠቅመን እንዴት እንደምንሞላው እናያለን ቀጥሎ ማለት ነው። ትምህርት ማለት ያው የዲግሪውን የዩኒቨርሲቲ ስምና የምረቃ ቀን ማካተት ይኖርብናል ማለት ነው። ችሎታውን ሁለት አይነት ችሎታዎች አሉ። የሶፍትዌርና የቋንቋ ለብቻ ሃርድ ስኪል የሚባሉትን በቡድን የመስራትና ቡድን የመምራት ደግሞ ሶፍት ስኪል። ሃርድ ስኪል የሚባሉት እንዳልኳቸው የሶፍትዌርና የቋንቋ እውቀቶችን ይመለከታል ማለት ነው። አሁን ቀጥለን በጉግል ዶክ እንዴት ሲቪ መስራት እንችላለን የሚለው እናያለን። እሺ እንዳልኳችሁ አሁን ቀጥለን በጉግል ዶክ ተጠቅመን እንዴት ሲቪ መስራት እንችላለን የሚለውን እንፈልጋለን ማለት ነው። ቤዚክሊ የምንከፍተው መጀመሪያ የጉግል አድሬስ ባር ላይ ከፍተን ጉግል ዶክስ ብለን ሰርች እናደርጋለን ማለት ነው። ወይም ደግሞ ባጭሩ ዶክስ ብለን ሰርች ስናደርግ ይመጣልናል። የጉግል አንደኛው እና ብዙ ሰው የሚጠቀመው ፕሮዳክት ስለሆነ ማለት ነው። ከዛ መጀመሪያ የምናገኘው ሊንክ ክሊክ ስናደርግ ይከፍትልናል። እኛ የምንፈልገው ኦልሬዲ ተሰርተው የተቀመጡ ቴምፕሌቶች ወይም ከዚህ በፊት የተዘጋጁትን ስለሆነ ከሁለቱ እንመርጣለን ማለት ነው። ሁለተኛውን ከመረጥን በኋላ ዝርዝሩን ይመጣልናል ማለት ነው። ከዛ በኋላ በእነዚህ ኦርደሮች ይከተልን እንሞላለን ማለት ነው። ቀጣዩ የሚሆነው ሄሎ አያም ብሎ ስማችሁን ማስገባት ማለት ነው። ከዚህ በኋላ ቀጥለን ቅድም እንዳልኳችሁ የምናስገባቸው አድራሻችን፣ ስልክ ቁጥርና ኢሜይል ይሆናል ማለት ነው። እነሱንም በየተራ ሞልተን ጨርሳለን ማለት ነው። የከተማ ቦታ በምታስገቡበት ሰዓት እኔ ከነበረኝ ፓስት ልምድ እዚህ ላይ የምነግራችሁ ነገሮች ስፔሻሊ ክፍለ ሀገር ሆናችሁ አዲስ አበባ ለመስራት የምትፈልጉ ከሆነ አድሬሱ አዲስ አበባ መሆን አለበት ማለት ነው። ካልሆነ ክፍለ ሀገር የምትገኙበት አድራሻ ከሆነ እና በዛ ሲቪ አፕላይ የምታደርጉ ከሆነ እዛ እንዳላችሁ ነው የሚታሰበው ማለት ነው። ስለዚህ አድሬሳችሁ ላይም መስራት የምትፈልጉበት ከተማ መሆን መቻል አለበት ማለት ነው። እሱንም መርሳት አይኖርባችሁ። ከዛ ቀጥሎ ስልክ ቁጥራችን እዚህ ጋር እንሞላለን። ከዛ በመቀጠል ኢሜይላችን ሁሌም አስፈላጊ የሆነ ስለሆነ ማለት ነው። ሃርድ ስኪል ላይ በምታስገቡባቸው ሰዓት የሶፍትዌር ትምህርቶች እነሱንም ያጠቃላል ማለት ነው። ስፔሻሊ ከግቢ የምትወጡ ከሆነ የማታውቋቸው ወይም ከኮሌጅ እየወጣችሁ ከሆነ ተጨማሪ ሶፍትዌር እውቀቶች ከሌላችሁ ወዲያው ተጨማሪ እውቀት ለማግኘት መሞከር ያስፈልጋል። ጊዜም በአንድ ስኪል ብቻ መቀጠል ስለማትችሉ፣ ስለዚህ እዚህ ላይ ከዚህ በፊት የምታውቋቸውን ኦልሬዲ ልምድ ያላችሁን ሶፍትዌሮች ታስገባላችሁ ማለት ነው። አስገባን ማለት ነው። ሶፍት እና ስኪል እና ሃርድ ስኪል በዚህ ይከፋፈላል ማለት ነው። ከዛ በመቀጠል ኤክስፔሪየንስ ነው። ግን ቅድም እንዳልኳችሁ ዊ ዶንት ሃቭ ኤክስፔሪየንስ ራይት። ለአብዛኛው ሰው ከግቢ እንደወጣ ወይም ከኮሌጅ እንደወጣ ብዙም ኤክስፔሪየንስ አይኖረውም። ኦልሬዲ ስራ ለመቀየር እየሞከራችሁ ከሆነ ኤክስፔሪየንስ ማስገባት ይኖርባችኋል። ነገር ግን አዲስ ከሆነ ባዶ መተው አንችልም ማለት ነው። እንዴት ምን እንጽፋለን የሚለውን በምን አግዘን እንሞላዋለን? በኤአይ ታግዘን እንሞላዋለን ማለት ነው። እንዴት ሲቪያችን ላይ ምን ማስገባት እንዳለብን ኤአይን ተጠቅመን ቀጥለን እናያለን ማለት ነው።